ሰላም በጥያቄያችሁ መሰረት እንዴት ዩኒቨርሲቲ ውስጥ እያለው እንደማነብ ላካፍላችሁ። ለማታውቁኝ ስሜ አሸናፊ ፈንታውን ይባላል። የጅማ ዩኒቨርሲቲ ፍሬሽማን ተማሪ እያለው 3.92 ነበር ያመጣሁት ምንም እንኳን ባላነብም። እኔ የምታውቁኝ ሰዎች ጅማ ዩኒቨርሲቲ ለምን እንደማላነብ ብዙ ጊዜ አላነብም ስላችሁ ሊትራሊ አላነብም። በእውነት ነው ላይ ፈተና ሲደርስ ብቻ አያለው ግዴታ ስለሆነብኝ እሱን እንደዛ ሁኜ እንኳን 3.9 ሁለት እንዴት እንዳመጣው ልምዴት በጣም ኢንቦክስ እያደረጋችሁልኝ ስለሆነ ላካፍላችሁ ብዬ ስላሰብኩኝ ነው። ከመንገሬ በፊት ግን ጅማ ዩኒቨርሲቲ ውስጥ መቼም አሰ ጀነራል ኖሌጅ ልንገራችሁ፣ ፈተናቸው በጣም ከሚከብዱ ዩኒቨርሲቲዎች መካከል ግንባር ቀደምተኛው ነው። በጣም ፈተናው ይካበዳል። ስፔሻሊ ሎጂክ የሚባል ፈተናው ፍሬሽማን ስትማሩ ሎጂክ የሚባል ፈተናው the toughest the hardest ማለት እችላለሁ። ምክንያቱም እኔ እየተማርኩ በነበረበት ሰዓት አምና አዲስ አበባ ዩኒቨርሲቲ በጣም ብዙ ጓደኛ አለኝ፣ ባህር ዳር ዩኒቨርሲቲ በጣም ጓደኞች አሉኝ፣ ጎንደር ዩኒቨርሲቲ በጣም ጓደኞች አሉኝ እና ሎጂክ ፈተናቸውን አየው ነበረ። የኛም ፈተና በጣም ነበር የሚፈሩ፣ ሎጂክ በጣም ከባድ ነበረ እና እሱን ራሱ በሁለት ቀን ንባብ ነበረ ፋይናል የገባሁት እና በጣም ጥሩ ውጤት ነበር ያስመዘገብኩት። በጣም ቶፕ የሚባል በሎጂክ ቶፕ የሚባል ውጤት ነበር ያስመዘገብኩት። so I think there is something secret in behind of it. እሱ ላካፍላችሁ ብዬ ስላሰብኩኝ ነው እና ፓርት 1 ፓርት 2 ፕራክቲስ እያደረኩ ነው የምለቅላችሁ። ይሄ ፓርት 1 ነው። በደንብ ላይክ ምናምን እያደረጋችሁ ለብዙ ተማሪዎች በተለይ ለብዙ ዩኒቨርሲቲ ተማሪዎችም ለብዙ የ12ኛ ክፍል ተማሪዎችም እንዲዳረስ አድርጎልኝ ማለት ነው። ፓርት 2 አሁን እሰራላችኋለሁ።